የሚገባበት ሂደት ማለት ነው። የመጀመሪያው ናቹራል አስፓየርድ ሜተድ የምንለው ሲሆን ይሄም በፒስተን እንቅስቃሴ አማካኝነት አየር ወደ ሲሊንደር የሚገባበት ሂደት ወይም ደግሞ ሲስተም ሲሆን ሌላው ደግሞ ፎርስ ኢንዳክሽን ሲስተም የምንለው ነው። እንግዲህ ፎርስ ኢንዳክሽን ሲስተም ማለት ደግሞ ምንድነው? የፒስተኑ እንቅስቃሴ እንዳለ ሆኖ ነገር ግን ተጨማሪ የሆነ ዲቫይስ ተጨማሪ በሆነ ዲቫይስ አየር ወደ ሲሊንደር የሚገባበት ሂደት ነው። ይሄ ማለት ምንድነው? እዚህ ፎርስ ኢንዳክሽን ሲስተም ላይ ሁለት ኮምፖነንቶች አሉ። ይሄ ምንድነው? ወይም ደግሞ ሁለት ዲቫይሶች አሉ። ይሄ ምንድነው? እዚህ የምናየው ቱርቦ ቻርጀር እና ሱፐር ቻርጀር ማለት ነው። እንግዲህ ቱርቦ ቻርጀር እና ሱፐር ቻርጀር ልዩነታቸው ምንድነው የሚለው ደግሞ ስናይ በመጀመሪያ ሁለቱም የአትሞስፌሪክ ኤርን ሳክ በማድረግ ወደ ሲሊንደር አየርን የሚልኩ ወይም ደግሞ የታመቀ አየርን ወደ ሲሊንደር የሚልኩ ሁለቱ ዲቫይሶች ናቸው። ነገር ግን እነዚህ ሁለቱ ዲቫይሶች የራሳቸው የሆነ ልዩነት አላቸው። እሱ ምንድነው? ሱፐር ቻርጀር ማለት ምንድነው? በክራንክሻፍት ዙር አማካኝነት የሚሽከረከር ሲሆን ይሄ ምንድነው? ክራንክሻፍት ጋር በሶስት ሜካኒዝም ሊገናኝ ይችላል። በቤልት በቼና በጊር አማካኝነት ሊገናኝ ይችላል። ይሄም ድራይቭ የሚደረገው በክራንክሻፍት ዙር አማካኝነት ነው ማለት ነው። ይሄኛው ግን ሱፐር ቻርጀር ግን ቱርቦ ቻርጀር ግን ከሱፐር ቻርጀር የሚለየው ምንድነው? ይሄ የሚነዳው በኤግዞስት ወይም ድራይቭ የሚደረገው በኤግዞስት ጋዝ አማካኝነት ነው። እንዴት ድራይቭ ይደረጋል የሚለውን አብረን የምናይ ይሆናል። ለዛሬ እዚህ ቱርቦ ቻርጀር ላይ ነው። እዚህ ቱርቦ ቻርጀርን እዚሁ እንዴት እንደሚነዳ አብረን የምናይ ይሆናል። ወደዚህ እንግዲህ ይሄን እዚህ ጋር የምንመለከተው ቱርቦ ቻርጀር ነው። እንዴት ይነዳል የሚለውን ከማየታችን በፊት ኮምፖነንት ፓርቶችን ማወቅ አለብን። የቱርቦ ቻርጀር ኮምፖነንት ፓርቶች እዚህ ጋር ኮምፕረስ ሃውሲንግ አለ። እዚህ ጋር ደግሞ ኤግዞስት ተርባይን ሃውሲንግ አለ። ይሄኛው በጭስ ማውጫ በኩል ያለው ማለት ነው። ይሄኛው ደግሞ በኤር ክሊነሩ በኩል ወይም ደግሞ በአየር በሚገባበት በኩል ያለው ሃውሲንግ ማለት ነው። እዚህ ውስጥ ደግሞ የራሱ የሆኑ ብለዶች አሉ። እነዚህ ብለዶች እዚህ ጋር ተርባይን ዊል ይባላል። እዚህ ውስጥ አሉት የራሱ ብለዶች አሉት። እዚህኛው ጋር ደግሞ ኮምፕረስ ዊል አለ። እነዚህ ሁለቱ የሚሽከረከሩ ብለዶች በአንድ ኮመን ሻፍት የተገናኙ ናቸው። ይሄ ኮመን ሻፍት ምንድነው ስራው? የዚህ ሁለቱን ተርባይኖች ማገናኘት ነው። እነዚህ ሁለቱ እንግዲህ በቱርቦ ቻርጀር በኤግዞስት ጋዝ ነው የሚነዳው ብለናል። እዚህ ጋር የሚወጣው የጭስ ማውጫ አለ። እዚህ ጋር ጭስ ማውጫ ወይም ኤግዞስት ማኒፎልድ አለ ወይም ደግሞ ኮላተሪ የምንለው ማለት ነው። በኮላተሪ አማካኝነት የፒስተኖች እያንዳንዱ ፒስተን ላይ ያለው ጋዝ በዚህ ውስጥ ካለፈ በኋላ እዚህ ኤግዞስት ጋዝ ሃውሲንግ ውስጥ ይገባል ወይም ደግሞ ቱርቦ ቻርጀር እዚህ ውስጥ ይገባል ማለት ነው። እዚህ ውስጥ ከገባ በኋላ እዚህ ውስጥ ብለዶች አሉ ብለናል። ይሄኛው ደግሞ በጋራ ሻፍት ነው፣ በአንድ ሻፍት ይገናኛሉ ብለናል። ይሄኛው ይሽከረከራል ብለናል። ስለዚህ ይሄ ከዚህ ከሲሊንደር የወጣው ኤር በኤግዞስት ማኒፎልድ አማካኝነት እዚህ ውስጥ ያለውን ብለድ ወይም ደግሞ ተርባይን ዊሉን ያሽከረከረዋል ማለት ነው። ይሄንን በሚያሽከርክሩ ወደዚህ ወደ ማፍለር ወይም ደግሞ ካታሊክ ኮንቨርተር ከሄደ በኋላ የዚህ ስራ ምንድነው? ይሄኛው ያሽከረከረው ይሄኛው በአንድ ሻፍት ይገናኛል ብለናል። እዚህ ጋር ከተሽከረከረ በኋላ ይሄ ውስጥ ኮምፕረስ ዊል አለ። ይሄ ምንድነው? አየርን ከኤር ክሊነሩ ሳክ የማረግልን ማለት ነው። ከኤር ክሊነሩ ሳክ ያደርግልንና ይሄኛው ሲያሽከረክረው ይሄኛው ስራቸው ምንድነው? ይሄኛው ወደ ውጭ አየር ይወጣል ካሽከረከረው በኋላ። ይሄኛው ግን በተቃራኒ ከአትሞስፌሪክ ኤርን በመቅዘፍ ወደ ሲሊንደር ወይም ደግሞ ወደ ኢንቴክ ማኒፎልድ ወደ ኩለሩ የሚልክልን እዚህ ውስጥ ነው ማለት ነው። ልክ ከቀዘፈ በኋላ ወደ እዚህ ውስጥ በምናየው ቱቦ አማካኝነት ወደ ኩለሩ ይልክልናል ማለት ነው። ከኩለሩ ደግሞ ወደ ኢንቴክ ማኒፎልድ ገብቶ ምን ይሆናል? ፒስተናችን ውስጥ የተገፋ ከፍተኛ የሆነ ፕሬሸራይዝድ ኤር ወደ ሲሊንደር እንዲገባ ያደርጋል ማለት ነው። እንግዲህ እዚህ ጋር ልናይ የሚገባን ነገር ዌስት ጌት ቫልቭ የምትባል ቫልቭ አለች። እዚህ ጋር የምናያት ቫልቭ ማለት ነው። እንግዲህ እቺ ዌስት ጌት ቫልቭ ምንድነው ጥቅሟ? እነዚህን ሁለቱን ኤግዞስት ጋዝ እና ኢንቴክ ኤሩን ማመጣጠን ነው። እንዴት ታመጣጥናለች የሚለውን ስናይ እቺ ኤግዞስት ቫልቭ ከዚህ በኩል እንደምናያት በቀጭን ቱቦ አማካኝነት ኮምፕረስ ሃውሲንጉ ጋር የተገናኘች ናት። ይሄ ማለት ምንድነው? የታመቀው አየር ቀጥታ ፕሬሸራይዝድ የሆነው አየር ለሷም ይተርፋታል ማለት ነው። ስለዚህ ከፍተኛ የሆነ ኤር ወይም ደግሞ ሞተሩ ከሚያስፈልገው ኤር በላይ ወደ ሲሊንደር ከተላከ ፕሬሸራይዝድ የመሆን አቅሙ ይጨምራል። ይሄ ማለት ምንድነው? በዚች ቀጭን ቱቦ አማካኝነት ይችኛይቱን ቫልቭ ዲያፍራሟን ይገፋታል ማለት ነው። ልክ ይሄን ሲገፋው እዚህ ጋር የምናያት ቀጭን ብረት አለች። እቺ ብረት ምንድነው? እዚህ ጋር ትሮትል ቫልቭ አለች። እዚህ የምትከፈት ቫልቭ አለች እዚህ ውስጥ የምትከፈት ቫልቭ ቀጥታ ከኤግዞስት ማኒፎልድ የሚመጣው ጋዝ ወደ ኤግዞስት ተርባይን ዊሉ መግባቱን ይተውና ቀጥታ ወደ ማፍለር ይሄዳል ማለት ነው። በዚህ ውስጥ በምትከፈት ቫልቭ አማካኝነት ቀጥታ ወደ ኤግዞስት ወደ ካታሊክ ኮንቨርተሩ ወይም ደግሞ ወደ ማፍለሩ ጋዙ ይሄዳል ማለት ነው። ይሄ ማለት ምንድነው? እዚህ ውስጥ ከኤግዞስት ማኒፎልድ የሚወጣው አየር ቀጥታ እዚህ ውስጥ ከገባ በኋላ ይሄንን ሲያሽከረክረው ከፍተኛ የሆነ ኤግዞስት ጋዝ በሚወጣበት ሰዓት ቀጥታ ከዚህ በሚወጣበት ሰዓት ይሄን ተርባይኑ በሚያሽከረክርበት ጊዜ ይሄኛው ደግሞ በከፍተኛ ሁኔታ ስለሚሽከረከር ይሄና ይሄን የሚያመጣጥናቸው ከሌለ ከፍተኛ የሆነ አየር እየገባ ከፍተኛ የሆነ ኤግዞስት ጋዝ የሚወጣ ከሆነ ሞተሩ ይጨናነቃል። ስለዚህ የዚህ ስራ ምንድነው? ይሄኛውን ታስከፍትና ኤግዞስት ጋዙ እዚህ ውስጥ ያለውን ተርባይን ዊሉን ኤግዞስት ተርባይን
የኤግዞስት እዚህ ውስጥ ያለውን ኤግዞስት ተርባይኑ ወይም ደግሞ ብለዱን እንዳይሽከረከር ማለትም ከኤግዞስት ማኒፎልድ የወጣው አየር ይህንን እዚህ ውስጥ ያለውን ብለድ ሳያሽከረክር ቀጥታ ወደ ማፍለር ወይም ደግሞ ወደ ካታሊቲክ ኮንቨርተር እንዲገባ ታደርገዋለች ማለት ነው። የዌስት ጌት ቫልቭ ጥቅሟ እነዚህ ሁለቱን ቫልቮች ማመጣጠን። ይህ ማለት ምንድነው? የሚገባውና የሚወጣውን አየር ማመጣጠን ነው ስራዋ ማለት ነው። ለዛሬ እዚህ ላይ ይበቃናል። ወደፊት ደግሞ የተለያዩ ቪዲዮዎችን እንሰራለን ብለን እናስባለን። ለዛሬ እንግዲህ እዚህ ላይ ይበቃናል። አመሰግናለሁ።